ከጠፋችማ ምን ማስረጃ ሊኖረን ነው? አንተ ግን መረጃ ብቻ ነው የሚያስጨንቅ አይደለ? ልጅቷ የጠፋች ምን ደርሶባት ሊሆን ይችላል የሚል ነገር አይሳስብህ። በቃ ደውልልሃለሁ። መሄድ አለብኝ። እቴቴ ዛሬ ዲያሊሲስ ትጀምር ነበር። ይኸው ፈራው ወደ ቤት እየተመለስኩ ነው አለች። ዲዲሞ ልኮ ህንጻው እየተጠናቀቀ ነው። ሰውየውን ስለ ቤት ኪራይ ጉዳይ አዋራቸዋለሁ ብለኸኝ አልነበረም? ሰው የፋርማሲ ሙያ ትምህርትን ጥሎ ዘፈን መክፈትና መዝጋት ማለት ከዚያም ከ14 ዓመት በታች ያሉ ህፃናትን ማሰራት ወንጀል እንደሆነም ይጠቅሳል። ትክክል። እና ይሄን ለመከላከል ምን እየተደረገ ነው? ይሄ እናንተ የምትለብሱት ሻል ህገ ወጥ በሆነ መንገድ ከገጠር አስኮብልለው ባመጡት በቀን ከ14 ሰዓት በላይ እየራቡ በሚሰራ በ10 ዓመት ህፃን የተሰራ ሊሆን እንደሚችል ትገምቻለሽ? ስለዚህ መረጃ የግድ ያስፈልገኛል። በይፋ ብትጠይቅስ? ከጠፋ 24 ሰዓት ያልሞላው ሰው ብድግ ብለን አንፈልግም። ህግ እናደርባለን። 24 ሰዓት ሊሞላት ነው እንጂ አልሞላት። ልጅቷ እኮ ህፃን ልጅ ነች። 8 9 10 ወይም 11 ለመሆኑ ስሟ ማን ነው? ቤዛ። ቤዛ የአባት ስም? የአባቷን ስም አላውቀውም። እድሜዋና የአባቷ ስም የማትታወቅ አንድ ልጅ ጠፍታለች እያለው ፈለገ መንገባው። እሺ ኮማንደር ያዘው ጉዳይ ቆየዋል? ያቆየዋል። ለመሆኑ ምንሽ ናት? እኔም አይደለችም፣ በደላላ ነው ያገኘኋት። በምን አይነት ደላላ? በቤት ሰራተኝነት የሚያስቀጥር ደላላ። አየሽ ተሽ ህፃናትን በሰራተኝነት መቅጠር ወንጀል ነው። ህጉ ምን ይላል? ከ14 ዓመት በታች የሆነ ትዝ ይልሻል? ባለፈው ቢሮ ውስጥ ገብተሽ እንዴት ስልጥንጥን እንዳልሽብን። አንቺ ግን እድሜዋ 8 9 ወይም 10 ያለሞላትን ልጅ በሰራተኝነት ትቀጥሪያለሽ። ወዴት? ቁጭ በይ፣ ቃልሽን ልቀበል እኮ ነው። አባችሁብኝ እንጥፋ እንዳልከኝ ጠፍተን ቢሆን ኖሮ ይሄን የት ሆስፒታል እንኳን እንደተሰራ ታናቀ ነበር። እና አፍንጫቸው ስር ሄደህ ትቆማለህ እንዴ? መትረፍ መሞቷን ለማወቅ ነው። አሁን ቶሎ አስነሳና እንደው ተጨማሪ ኢንፎርሜሽን ከፈለኩኝ እደውልልሃለሁ። እየነገርኳት እኮ ነው ጌታዬ። ማንኛውም ሰው በሕግ ፊት እኩል ነው። የወንጀለኛ መቅጫ 4 መሳጅ አንድ ጊዜ ብቻችን ልትሆን ስትወጪ ጨርሷል። ሌላ አረፍ በያ ጀምሬዋለሁ። እስከዚያ መግቢያዎቹን ጽፋለሁ። ካርድ አውጡ ብለዋል። እርዳታ አደረጉላት? መጀመሪያ ካርድ አውጡና ገንዘብ አስይዙ ነው። ምንም ሳያደርጉላት? ገንዘብ ስንከፍል ነው። መጀመሪያ እሷ ማዳን ነው የሚቀድመው ወይስ ገንዘብ? እዚህ ገንዘብ ነው የሚቀድመው። ናታዲሽ ምን ይሻለናል? ጓደኞቼ ደውያለሁ፣ እየመጡ ነው። አሁን መጀመሪያ ካርድ ገባኝ። ልጅቷን ከተባሉት ግለሰብ ከወሰድሻት በኋላ ባልጠበቅሽው መንገድ ሴትዮዋ ልጅቷን መልሽ ብለው ጠይቀውሻል እና ልጅቷን መልሰው ወስዷት ሊሆን አይችልም? አይሆንም ኮማንደር። እርግጠኛ ነሽ? አዎ፣ ምክንያቱም እሳቸው ቤት ተከራይታለች ያልኩት ጓደኛዬ ይኸው እስካሁን ድረስ እየደወለች ትጨቀጭቀኛለች። ስለዚህ ማድረግ ያለብን ሴትዮዋን ጠርተን ቃላቸውን መቀበል ነው። ሴትዮዋንማ ቃላቸውን ከተቀበልን ከእሳቸው በላይ አለ ብዬ የምጠረጥረው ትልቁ ማዕከል ራሱን እንዲደብቅ ማስጠንቀቂያ ሰጠነው ማለት ነው። እሱ የፖሊስ ስራ ነው። እሱ ለእኛ ተይለን። ይኸውልህ ኮማንደር፣ ኤልያስ ይቅርታ፣ ከሰው ጋር ነው መልሼ ግድ የለም አናግሪው። እሺ። ምን? የት? እነሆ ወዴት ወሰዷት?
እሺ በቃ አንተ ሄድ እናረጋጋ። እሺ ምንድነው? ቴንክ ዩ በቃ ኮማንደር ቤዛ ተገኝታለች። የት? የመኪና አደጋ ደርሶባታል። አይ ደህና ነች፣ አሁን ደህና ነች፣ ሆስፒታል ነች ያለችው። በቃ መሄድ አለን። አልገባኝም። ሂድ ኮማንደር። ቆይ ሌና ቁጭ በይና ረጋ ብለሽ ስለ ሁኔታው አስረጂኝ። ድንገተኛ ክፍል ገብታለች። ተርፋለች? መትረፏን ማይተናል ልጅ መጣ። አይ እዚህ እስክንደርስ እድል ቀንቶን ሞታለች። አሃ አንተ ሰው ነቃ በል። ከተረፈች ችግር ውስጥ ነን። ይሄን ደግሞ እዚህ ደደብ ጭንቅላት ውስጥ ክተት። ሂድ አጣራ። ሂድ ራስህ አጣራ። ተራ አንተ ምን አልክ? የኔ አስሬ ስመላለስ ትጠራጠራለህ። ቤተሰብ ነን ሰምተን የመጣ ነው ብለህ እሪ በል። ሂድ ጩ እንግዲህ ዋናው ነገር የገንዘብ አቅም አላቸው ወይ? እዚህ ላይ ማሰብ አለባቸው፣ መዘጋጀት አለባቸው። ዲያሊሲስ ሕክምና አይደለም። በሳምንት 3 ስለተደረገ ኩላሊት አይደለም። ግን ሐኪሙ ያለን ሰውነቷ ውስጥ የተጠራቀመው ፈሳሽ ሲወጣና ኩላሊቷ ከጉዳቱ ሲያገግም ሊሆን ይችላል። እኔ ወደፊት ቢሆንስ የሚለውን ነገር ነው የምመክራችሁ። ዲያሊሲስ በሳምንት 3 መደረግ አለበት፣ የኩላሊት ቅየራ እስኪደረግ ድረስ። እሱን ደግሞ ማድረግ የሚቻለው ውጪ በከፍተኛ ገንዘብ ነው። አስቡበትና ወስኑ። በገንዘብ ዝግጁ ካልሆናችሁ ይቅርታ የኔ ወንድም፣ ለደም ምርመራ እዚህ ነው የሚከፈለው? እኔም አላወኩም እባክሽ። ልጄ ተቀጭታ ነው። ቤዛ ትባላለች። ቤዛ አስማማው። አሁን እኮ የመኪና አደጋ ደርሶባታል ብለው እኮ ነው የመጣው። ይቅርታ፣ የመኪና አደጋው የት አካባቢ ነው የደረሰባት? ሬዲዮ ጣቢያው ፊት ለፊት። አሁን እኮ ነው አሁን። በጣም ይቅርታ የኔ ወንድም፣ ልጅ ደህና ነች፣ ተርፋለች፣ ደህና ናት። ምን ተርፋለች እኮ ነው የሚልህ። አይዞህ ተረጋጋ። ብቻ ነው እባክሽ ተይኝ፣ እባክሽ ተይኝ ልጄ። ወይኔ ልጄ፣ ወይኔ ተርፋለች፣ ምንም አልሆነችም። ተረጋጋ። ምንድን ነው የምናስበው? ዝግጁ ባንሆንስ ምን አማራጭ አለ? ያለው አማራጭ አለ መጀመር ነው። ከሁለት ያጣከም ከሁለት ያጣ እስቲ ከገንዘብና ከህይወት ማለትሽ ነው? ቆይ ገንዘብና ህይወትን እኩል አቋምሽ? እኔ ያለውን እውነታ ነው እየተናገርኩ ያለው። ስለ ምክርሽ አመሰግናለሁ። አልተረዳህም። ህክምናውን ዛሬ እንጀምራለን። ህሊና ጌታቸው እባላለሁ። ሪሴፕሽን እዚህ መሆንሽ ነግረውኝ ነው። የቤዛ ቤተሰብ አይደለሁም። የቤዛ ጉዳይ ግን ይመለከተኛል። ማለት እኔ ጋር ነበረች። እሺ። እና ቤተሰቦቿን አገኘሻቸው? ቤተሰቦቿ? አዎ። እንደው እዚህ ጋር ነበር። ጉድ ፈላ። ምን ብናደርግ ነው የሚሻለው? በቃ ከዚህ አካባቢ እንውጣ። ወይ የቤዛ ዘመዶች ነን እንበላት። ቤተሰብ እንደሌላት በደላላ እንዳገኘቻት እያወቀች ባይሆን ራቅ ብለን ብንከታተል ነው የሚሻለው። በቃ እንሂድ። ምን አይነት ቤተሰቦች? አባቷና ዘመዶቿ። አይ እዚህ ቤተሰብ እንዳላት አላውቅም ነበረ። እና አንቺ እዚህ ትቆያለሽ? አዎ። እንደዚህ ሆና እንዴት ጥያት ሄዳለሁ? መጨረሻውን ሳላይ ሄዳለሁ። ልጄን ብትሆን እኮ ጥያት አልሄድም አይደል? እባክሽን ላስቸግርሽ፣ አስቸኳይ ጉዳይ ስላለብኝ መሄድ አለብኝ። ችግር የለም። ስልክሽን ልውሰድና አዲስ ነገር ካለ ደውዬ እጠይቅሻለሁ። ችግር የለም፣ ደውዪልኝ። 0911 ሄሎ ሊና። ሄሎ ቤቲ። ቤዛን አገኘዋል? ኤልያስ ነገረኝ። እንዴት ናት? ገና ላየኋትም፣ ሕክምና እየተደረገላት ነው። ስለዚህ ስራውን በቀዳችን መሰረት መስራት እንችላለን ማለት ነው። ልክ ነሽ። ለማንኛውም አንቺ ነይና ጽሁፉን ጨርሳችሁ ስቱዲዮ መቅረጽ መጀመር አለባችሁ። ምናልባት የተሻለ ነገር ካለ በዛ መልኩ ልንሰራው እንችላለን። እኔም የምፈልገው እሱን ነው። ልክ ነሽ። አሁን ጊዜ የለንም። አሁን ባልኳችሁ መሰረት እኔ እናድርገው።
ችግር የለም እናደርጋለን። እሺ ስራ ተቆጣጣርከው? የራሴን ስራ እስክጀምር ላትዘው ብዬ ልትጀምር ነው። የለመደ ምርጥ ቤት አገኘሁልህ። ኖ እንዴ እኔ የለመደ ቤት አልፈልግም። ይኸውልህ የራሴን ስታይል የማሳይበት አዲስ ቤት ነው የምፈልገው። ና ላሳይ ና። ይኸውልህ ዲዛይኑ ይኸውልህ ይሄ ክለቡ ይቺ ዳንስ ፍሎሯ ናት። ከፍ ትላለች ትንሽ መሀከል ነገር ሆና ከፍ ትላለች። እቺ ኦፊስ ናት። እቺኛዋ ሪካርዲንግ ስቱዲዮ ናት። እንዴ የስቱዲዮ እቃዎች እኮ ከአሜሪካ ደርሰዋል። ኧረ እባክህ እኔ የምልህ ዲዲ ሞልን አስጨርስልሃለሁ ብለኸኛል ነበር እንዴ? ምን አደረስከው? ብዬ ነበር። አጠገባቸውም አላደርሳሉ አይደል? ነግሬሃለሁ። አባቴን እምቢ ብለው ለአንተማ ከአባት ጋር ጨርስ። ሰውየው ከአባት ጋር መጣላት አይችልም። ከአባት ጋር ለምን ይጣላል? አባት የዲዲ ሞልን ባለቤት ቦታውን ለአንተ እንዳያከራዩ ቃል አስገብተዋቸዋል። አባት እዚህ ስራ ውስጥ መግባትህን እንደማይፈልጉ ታውቂያለህ እንዴ? ምን ትደናነቅብኛለህ? የጠፋችሁ? አይ ስለ ጨነቀ ዞር እያለ። ለማንኛውም እንኳን ደስ አላችሁ። እንዴት ተረፈች? ሐኪሙ ደህና መሆኗን ነገረኝ። ኧረ ጎሽ። በጣም ነው ደስ ያለኝ። ጥሩ ቢያሰማ። አልጋ ትይዝና ታያታላችሁ። እሺ? እሺ። ቁጭ በሉ። እሺ። ቁጭ በሉ። ሁሉንም ነገር አውቄዋለሁ። እንዴት እንደ ሕፃን ልጅ ያባብልክ ትጫወትብኛል? አልገባኝም። ሚኪ ምናቸው ነው የመጣው? ደህና ዋሉ። ልጅቷ ገብታለች። መጣችሁ? ግቡ ግቡ። ቀስ በሉ እሺ። ይቅርታ ተኝታለች። ከመጣችሁ ወደ ልጆች ይሄዳል። ጥሩ ነች። ደህና ናት። እሺ ደህና ናት። እናንተ ናችሁ የምታድሩት? አዎ። ማለት እናት የላትም? አይ የለም የላትም። እራት በልታችኋል? አልበላም። የሚያመጣላችሁ ሰው አለ? እኮ ባቅድ ማስመጣላችሁ ነበር። ለማንኛውም እኮ አስፈቅዱት። እሺ ነገ እንመጣለን። ደህና እደሩ። አንተ ስግብግብ! ኧረ በእናትህ! ኧረ ላሻ ነው ይነካ የስጅን ገንዘብ እንዳይሆን ለነገ ጫትበለ። እሺ ምን እናደርግ? ምን ልናደርግ ነበር ማለት? ቀኑን ሙሉ ስንጠባበቀው ዋልነው። እኔም አንተም አንድ ያቀረው ነገር ያለ መስሎኝ። ችግሩ እኮ አንተ ነው። እሺ በቃ
በእርግጠኝነት ታውቃለህ። በእርግጠኝነት ታውቃለህ። አታውቅም ግን እንዳዲስ ትሆናለህ። ታውቃለህ። ለአንተ አስበው እኮ ማን አስቡልኝ አላችሁ? እኔ እኮ ትልቅ ሰው ነኝ። የምፈልገውን አውቃለሁ። እሱ እንዳሰበልኝ ቢሆን ኖሮ ፋርማሲውን አልማርም ነበር። በመካከላችን የተፈጠረው 5 ዓመት ጋር እሱ እያቀደልኝ እየወሰደልኝ መኖር እንደማትፈልግ ያስተማረው መስሎኝ ነበር። ግን እንደገና ስንገናኝ ከዜሮ ነው የሚጀምረው። ግን እናትህ ተወኝ፣ በእናትህ ተወኝ፣ ዮናስ ተወኝ። አንተ ራስህ አለብህ። ኦኬ እዛ ልጅ አደረጋችሁ እንዴ? እሺ ቆይ ለቤት ነገር አልነገርኳትም። ምን እየጠበቅህ ነው? በቃ አሁን እንጂ እንደለቀ ከተማ እንወጣለን፣ እነግራታለሁ። ስማ፣ እሱን ግን ከዛሬ በኋላ አብሬው ልሰራ እንደማልፈልግ ንገረኝ። በቃ አለማት ቁጥር ማናነጋገር ሚኪ ምን ሆነ? እንዴት ናቸው? ደህና ናት። ደህና ማለት ነው? ደህና ናት አልኩሻለሁ እንዴ? ምንድን ነው የምናደርገው? አሁን የምንቆራረፍበት ሰዓት ላይ አይደለም ያለ ነው። መነጋገር አለብን። ምንድን ነው የምንነጋገረው? ምን ማድረግ እንዳለብን ነው። ቢያንስ በሳምንት ለዲያሊሲስ 6000 ብር ያስፈልጋል። ኩላሊት መቀየር ካለበት ተስማሚ ኩላሊት መፈልግ አለበት። የሕክምና ወጪ፣ የትኬት ያስጨንቅ ነገር ነው። ቤታችን ያገባው ምንድን ነው የሚያስጨንቅሽ? ሁሉም ነገር ቢያስጨንቅሽማ ከጠዋት እስካሁን የት ገቡ ብለሽ ትደውይ ነበር አይደል እንዴ? ምንም አትነግረኝም እኮ ለእኔ መንገድ ልተው ቆየ። ሁሉንም ነገር የምሰማው ከሰው ረግርሽም እኮ ምንም ዋጋ የለውም። እስከ ዛሬ እንደምጠብቀው ቴቴ ጋር እንዳልሆንኩ አውቃለሁ። ግን ወድጄ አይደለም። የቴቴ ጸባይ ከባድ ነው ታውቃለህ። ቴቴ ለእኔ ህይወቷን የሰጠች እድሜ ልኳን ለራሷ ያልኖረች ሴት ነች። ታውቂያለሽ? አውቃለሁ። እኔም ለእሷ ያለህን ነገር ስለማውቅና ስለምወደ ነው ሁሉንም ነገር የቻልኩት። አሁንም እያማረርኩ አይደለም። በቃ ማድረግ ያለብኝን ነገር ሁሉ አድርጋለሁ። እሺ ታናግረኝ ከፈለክ እሱ ላይ ሄሎ ህሊና አረግ ምን አዲስ ነገር አለ? ደህና ናት። አሁን እንቅልፍ ወስዷታል። አባቷና ዘመዶቿ መጥተዋል። አባቷ? ይሄ ነገር እንዴት ነው? አሁን አሉ አጠገብሽ? አይ እነሱ ቤዛ ጋር ናቸው። እሺ በቃ አሁን መጣ። ጥሩ በቃ እሺ። እኔ ግን ወደ ቤት ሄጃለሁ። አንተ ያሰብከውን ለመስማት ነው እንጂ ምን እንደማደርጋትማ አስቤበታለሁ። ይኸውልህ እዚህን ክፍል ጥልቅ አድርጎታል። ምን ያርግ ብለሽ ነው? መሰሎቹ የሌሉበት ቦታ ሲውል እስካሁን እንደተኛሽ ነው? አዎ እንደተኛሽ። ልታድሩ ነው? አዎ እናድር። ለእሱ እኮ አይፈቀድም። እና ሰነዱን አገኘሽ እንዴ? ዘውዱ መስሪያ ቤት ነገሮች እየተበላሹ ነው። እንገምታለን። ውክልና አልሞላውም፣ ስራውንም አላስረከብኩም። ትናንት መጨረስ ነበረብኝ። ይኸው ዛሬም አለቃ አብደዋል። ታዩ የፈለገውን እንዲል ተመቻችቼለታለሁ። ምንም ማድረግ አልችልም። ሰነዱን አገኘሽ እንዴ? ግን አይጠቅምም። አሁን እነሱን መታገል የምትችልበት ፖዚሽን ላይ አይደለም። ዛሬ ቦርዱ ባንተ ጉዳይ ተሰብስቦ ነበር። የማስጠንቀቂያ ወረቀት ተለጥፎብሃል። ታቸው ምንም አያመጡም። ሰነዱን አመጣሽልኝ? ነገ መስሪያ ቤት መጥተህ መጨረስ ያለብህን ጨርስ። መዘዝ ያመጣብሃል። እንዴት ብዬ እታለምን ብቻዋን ትቻት መውጣት አልችልም። እኔም በሆን ፈቃድ ጠይቄ እመጣለሁ። አመሰግናለሁ። ላስቸግርሽ አልፈልግም። እኔ የምቸገረው አንተ ስትቸገር ሳይ ነው።
ሄጄ ማየት ይቻላል? ይዘናት እንዲያደርግሻል ምን እናደርጋለን? እንዴ ምን እናደርጋለን? እኛ ወስደን ማስረከብ እሱ የሚያደርገውን ያደርጋል። እንደውም እንዲህ ተጎርታ ለአንተ ስራ አሪፍ ገቢ ታስገኝላለች። እሺ እንዴት አድርገህ ነው ይዛት የምትመጣው? ቼቼ ብለህ ሸፋፍ ነው ቼቼ ብለህ እና እኔ በምን ተካሻይ ነው ቼቼ የምላት? እዛ እሱ ገመገመል ታስይዘኝ ነው እንዴ? አንተ ቼቼ ብለህ እንዳሳካሚ አባት እሺ ብለህ ባታዘልስ? እሺ ብለህ ባታዘልስ? እሱን እናስብበታለን። እሱን ለማሰብ እኮ አንድ ሙሉ ሌሊት አለን። አሁን በፍጥነት ማሰብ ያለብን ለስዩም እንዴት አድርገን እንነግረዋለን የሚለው ነው። ከዚህ በኋላማ በፍጹም አብሬው አልሰራም። እዚህ ሀገር እኮ የቀረው የምፈልገውን እንደምሰራ ቃል ገብቶልኝ እና ልትመለስ ነው? እሱማ ምኑን ተመለስኩት። እዚህ ሀገር የምቀረው ናይት ክለብ በመክፈቴ ብቻ አይደለም። አባቴን የማመሰግነው አንቺን በማግኘቴ ነው። እኔም በጣም አመሰግናቸዋለሁ። እናትሽ ዛሬ አትለይ፣ አብረን እንደረም ቤት ገብቼ እየተጨቃጨቁ ለማደር በፍጹም ዝግጁ አይደለም። እሱ ብቻ ነው ምክንያት እንዴ? አንቺን በስራ ቀን ቤቴ ይዞ ለማደር ከዚህ የተሻለ አሪፍ ሰበብ አለ? እንዴት ነሽ? ደህና ነኝ። እህቴን ልፈልግ ወጣሁና መንገዱ ጠፋብኝ። አይዞሽ። አባትሽ የት ሄዱ? የምን አባት? አባትሽ መጥተዋል አልተባለም እንዴ? እዚህ? ኧረ እኔ አባት የለኝም። ታዲያ አባቷ ምን ብሎ የመጣው ማለት ነው? እኔ አባት የለኝም። እየተከታተሉኝ ነው። ሊወስዱኝ እየተከታተሉኝ ነው። እነማን? እናስማማ። ትናንትም እነሱን ላመልጥ ስሮጥ ነው መኪና የገጨኝ። እኔ አለሁልሽ። እሺ እኔ ጋር ትቆያለሽ? አዎ እቆያለሁ። ጥለሽኝ አትሂጂ። እሺ የትም አልሄድም። እህቴን አገኘሻት? አላገኘኋትም። እኔ እኮ አንቺ የት እንዳለች አላውቅም። እኔ የነበርኩበት ቦታ። አንቺ የት ነው የነበርሽው? ቤዛ ይኸውልሽ፣ ሁሉንም ነገር ብትነግሪኝ እኮ አንቺንም እህትሽንም ለመርዳት ይቀር ትነግሪኛለሽ? አይዞሽ፣ ይሄ መቅጃ ነው። እሺ የምትነግሪኝን ነገር እንዳረሳው። ለምሳሌ አንድ የሆነ ነገር በይ እስኪ። ምን ነገር? ጨርሷት። የት ነሽ ልያ? ሆስፒታል ነኝ። እንዴ ልያ ሆስፒታል እኮ ተመልሰሽ የምትመጪ ስላልመሰለኝ ወደ ቤት ተመለስኩኝ። አይ ችግር የለውም። እታጉ ስለምታድርላት አንቺ ወደ ቤት መምጣት ትችያለሽ። አይደለም ዛውድ፣ እኔ እኮ እኔ ወደ አንቺ ጋር እመጣለሁ። ስደርስ እደውልልሻለሁ፣ ትወጫለሽ። አይደለም ዛውድ፣ እኔ ሆስፒታል ቴቴ ጋር አይደለም ያለሁት። ምን ነው ምን አልሽ? እኔ ምንም አልሆንኩም። ቅድም ደውዬልህ ነበር አላነሳም። ቤዛ የመኪና አደጋ ደርሶባታል። ምን?
እዛ ነኝ እሷ ጋር። ሄሎ ትንሽ ልትሄጂ ነው? አልቆይም፣ ቶሎ እመለሳለሁ። የግድ ስራ መግባት ስላለብኝ ነው። እሺ፣ እስከዛ ድረስ ደግሞ የስራ ባልደረባ ይመጣል። አይዞሽ። ለስ የት ነህ? ቶሎ ና እንጂ። እኔ እየወጣሁኝ ነው። በቃ ለጊዜው ሴትዮ አለች። ለኮማንደር ደውዬለታለሁ። ፖሊሶች እየመጡ ነው። ግን አንተ ብቻ ጥሩ ነው። በቃ እኔ እንደጨረስኩ እመጣለሁ።